በዛሬው ቪዲዮ ኢዮፍ ጎጆ ላይ ቱርካን የገዛበትን የአእምሮ በሽተኛ ነው ብላ ፍርድ ቤት የምታቆምበትን ሩቻና ኦዛር የሚጣሉበትን ሴቪ ላይና እንዲሁም ኦዛር የዳሪያ ልጅ የሚሰርቁበትንና ዳሪያና ካርታል የሚጋቡበትን እንዲሁም ዶኖች እንደ አዲስ ካንሰር የሚነሳበትና ሌሎች ማስደንጋጭና አጓጊ ትንቶችን የቀረብ ያለ ወደ አጓጊ ትዕይንት አለፍኩኝ። ኢዮፍ ጎጆ ዳሪያን ነው እንዲሁም ካርታልን እድራለሁ ያለውን ሳዲቅን እጅግ በጣም የተበሳጨችበት ያለችው ቱርካን አለች። እናም አሁን አባቷን በጣም ታመሃል፣ የአእምሮ በሽተኛ ነህ፣ በአንድ በኩል ሙጂሃንን አምጥተሃል፣ አሁን ደግሞ ካርታልንና እንዲሁም ዳሪያን ትድራለህ፣ በዚህ የተነሳ አንተ እብድና ቀውስስ ሆነ በማለት እሱን ሰድበዋለች። ይህን ንግግር እየሰማውና እጅግ በጣም ተበሳጭቶ የነበረው ሶመር ሚስቱ ቱርካን ይዟት ከዛ ቤት ውስጥ ይዟት ይሄዳል። በሌላ በኩል ሳዲቅ የተንሰከሰከ አሌክስ አለ። አሁን ቤቱ ለመሸጥ እየተሰናዳ ነው። ታክሲ ውስጥ የነበረችው ቱርካን አሁን ለጠበቃው ደውላ አባቷ እንዳበደና የእብድ ሐኪም ቤቱን ሁሉንም ወረቀት አጽፎ አባቷ ለመጥሪያ እንዲቀርብና ፍርድ ቤት እንዲቀርብ ደውላ ትናገራለች። ሶመር ይህን አታርጊ ብሎ ቢለምናትም እንኳን ግን አሻፈረኝ አልሰማም ስትል ትነግረዋለች። በሌላ በኩል ደግሞ ሩቻ አሁን ባሏን ኦዛርን እያባረረችው ነው። ምክንያቱም ደግሞ ኦዛር አሁን በሌላ በኩል አንድን ሰው መርጧል። የመረጠውም ሰው ደግሞ ሴቪ ላይ ነው። ከሩቻ ጋር ተጣልቷል። ይህ የሆነበት ዋነኛ ምክንያት ደግሞ በካርታል እየተነሳ ነው። ይህንን ሁሉ ወጥመድና ይህንን ሁሉ ጦርነት እያስነሳች የምትገኘው ሙጂሃን አለች። ሙጂሃንና ሴቪ ላይ አንድ ላይ እየሰሩ ነው። ይህ ነገር ሲጋለጥ ሳዲቅ ሙጂሃንን ምን ያደርጋታል? እስከ ትዕይንት ፍጻሜ አብራችሁ ቆዩ። አሁን የሩቻ ቤተሰቦች ድርጅታቸውን ያስመለሱ ነው። ምንም እንኳን እስከዛሬ የነበረባቸውን ድህነት አሁን አሸንፈው ወደ ቤተማማቸውና ሁሉም ድርጅታቸውን እያስመለሱ ቢገኙ ግን ሩቻና እንዲሁም ደግሞ በሌላ በኩል ኦዛር ኮርማን ምንም ስምምነት የላቸውም። ኦዛርም አሁን ድርጅቱን ጥሎላት ለሩቻ ጥሎ ሁሉንም ነገር ይሄዳል። ታዲያ በጣም ስለተጎዳና አሁን በመጨረሻ ከቱርክ ጋር ተጣልቷል። እናም እሱን ከዶኖች ጋር ለማስታረቅ ፋቲ የሚችለውን ያደርጋል። ሳዲቅና እንዲሁም ደግሞ ዶኖች እንዲታረቁ አድርጎ እርስ በርስ እንዲተቃቀፉና አንድ ላይ እንዲሆኑ ያደረገ። ዶኖች እንደገና ካንሰሯ ተንስቶባት አሁን ህመሙ ያገረሸባት ነው። ይህንን ያወቀው ሰርዳር ለእሷ እንዴት ማድረግ መናገር እንዳለበትና እሷን እንዴት ማከም እንዳለበት ግራ ገብቶት እጅግ በጣም ደንግጦ ይገኛል። በድብቅ ለሴቪ ላይ ሩምና እንዲሁም ደግሞ የሆቴል ሰርቪስ እያዘላት የሚገኘው ኦዛር ባለበት ወደ እሱ ጋር ሶመር ይመጣል። ሶመር ሴቪ ላይ ሳያት ሴቪ ላይ ወደ ሌላኛው ክፍል ስትገባ ኦዛር በጣም ደስ ይላል። ምክንያቱም ይህንን ጉዳይ ሶመር ቢያውቅ በጣም እንደሚበሳጭበት ስለሚያውቅ ነው። እና አሁን ኦዛር ሴቪ ላይን እያስጠለላትና ለእሷ ሩም እያዘላት ይገኛል። ቤተሰቡ ተስተካከለ ሲባል እንደገና ስብስብ ውስጥ ይገባል። በሌላ በኩል ደግሞ ገና በጠዋቱ የሳዲቅ ቤት ይንኳኳል። የተንኳኳው ግን ለጥሩ ዜና አልነበረም። መጥፎ ዜና እንደው ጀምረ ሳዲቅ ወረቀት ይደርሰዋል። የደረሰው ወረቀት ደግሞ ቱርካን ፈርማ እሱ እብድ እንደሆነና እንደሚያመው የአእምሮ ታማሚ እንደሆነ የሚናገረውን ወረቀት እቤቱ ድረስ ላከችለት። ይህንን የተመለከተ ሳዲቅ አይኖቹን ባይወጡ እኔ እብድ አይደለሁም ግን ልጄ እብድ ነው ብላለች። ስለዚህ ከአሁኑ ቀጥታ ወደዛ ቦታ ሄጄ ጤንነቴን አረጋግጣለሁ፣ ቤቱንም ሽጬ እሰጣታለሁ። ከዚህ በኋላ አብሬ ከቱርካን ጋር መኖር አልችልም በማለት ሳዲቅ እጅግ በጣም አልቅሶ ወዲያው ወደዛ ማለትም ደግሞ ወደ ተጠራበት ቦታ ይሄዳል። ነጃት ወደ ቱርካን ጋር መምጣት ቱርካንን እንዴት እንደዚህ እንዳደረገችና እንዴት የገዛ አባቷን የአእምሮ በሽተኛ ነው ብላ አጽፋ ወረቀት እንደላከችና ወረቀት መላኳ በጣም እንዳሳዘናትና የአባቷን እምነት እንዳጣች አባቷም ወደዛ ሕክምና ቦታ እንደሚሄድና ሁሉም ነገር ለእሷ እንዳበቃላት ከአባቷ ጋር እንደተጣላችና ከዚህ በኋላ ከቤተሰቡ እንደወጣች ማንም እንደማይፈልጋት ነጃት ምታስነግራት የቱርካን ልቦች ለሁለት ይሰበራሉ። ምንም እንኳን ለነጃት እጅ ባትሰጥም ግን እሷ ተሸንፋ ነበር። ሩቻም ያደረግሽው ነገር በሙሉ መጥፎ ነገር ነው። ምንም እንኳን ከሶመር ጋር ብትሆኝ ዛሬ ባትሆኝ ኖሮ ከኔ ጋር ጣይ ነበር። ከኔ ልጅ ጋር አብራ እንድትሆን ዳሪያን አለመፈለገች ምንም አልገባኝም። ካርታል ጥሩ ሰው እንደሆነ ታውቂያለሽ። ይህ ደግሞ ቅናትና ምቀኝነት የሚመስልብሽ። ስለዚህ ሁሉንም ነገር አስተካክሉ ማለት ሩቻ ቱርካንን ታስፈራራታለች። ሳዲቅ መኪናውን አውጥቶ በጣም የተናደደና እያለቀሰ ወደዛ ወደ አእምሮ ህሙማን እየሄደ ባለበት ሰዓት ላይ ልጁ ቱርካን እንደውላ ብትለምነውም ተመልሰ ባይ ምንም ነገር አታርግ ብትለውም እንኳን እሱ ግን ወደዛ ቦታ ያመራል። በሌላ ቦታ ደግሞ ሕክምና ክፍል ውስጥ የሚገኙት ካርታልና እንዲሁም ዳሪያ አሉ። አሁን ሁለቱም ስለ ልጃቸው ጤንነት በጣም ተጨንቀው ይገኛሉ። እናም ዶክተሯን እያናገሯትና እያመክሯት ነው። ምንም ነገር አለመኖሩን ዶክተሯ ትነግራቸዋለች። እነሱም ይደሰታሉ። ሳዲቅ ወደ ሕክምና ክፍል ውስጥ እየገባ ነው። አሁን ለመመርመር ቀጠሮውን ይዟል። በሌላ በኩል ቱርካን እዛ ትደርሳለች። ቱርካን አባቷ ሳዲቅ ጋር መጣ እጆቹን ጨብጣ እባክህ አባዬ ስትል እሱም ልቀቅ የሚይሻለሁ ከዚህ በኋላ አንቺ የኔ ልጅ አይደለችም፣ ጫፌን እንድትነኪ እንኳን አልፈልግም። ቱርካን ይገባሻል አይደል? ከዚህ በኋላ ብዬ ተናግረን በማለት እሷን ይወቅሳታል፣ ይቆጣታል። እናም እንደማይፈልጋት እየተናገረ ከእሱ ንትርቅና ልጅ አይደለሽም በማለት ሁላ እሷን ተናግሯት ቀብሩ ላይ ሁላ እንዳትቀርብ ተናግሮ ወደ ውስጥ በመግባት የጤና ምርመራውን ያደርጋል። በሰላም ሁሉም ነገር ያጠናቅቃል። ልጆቹ ይህንን ያደረጉበት ቤቱ እንዲሸጥ ስለፈለጉ እንጂ ሌላ ምንም ሕክምና እንደሌለው የአእምሮ ታማሚም አለመሆኑን ተናግሮ እሱም ወዲያው አሁን ሂጄ ቤቱን ቀጥታ ሸጠላቸዋለሁ እናንተ አትጨነቁ ምንም ችግር የለም ማለት ቤታቸውም ላይ ይሸጣል የሚል ጽሑፍ ጽፎ ሁሉም ቤተሰብ የተመለከቱ ያስለቅሳቸዋል። አሁን ቤቱን ለመሸጥ ሳዲቅ በራፋቸውና ከላይ ግድግዳቸው ላይ ይሸጣል የሚለውን ጽሑፍ ለጠፈ። ይህ በእንዲህ እንዳለ ህፃኑ ልጅ ኤፊ
እናቱ ዳሪያ ልታገባ እንደሆነና ከካርተር ጋር ያለውን ነገር ሁሉን ነገር ሲያወሩ ይሰማል። በዚህ የተነሳ ዳሪያ አንድ ወሬ ደርሷት ነበር። ኤፌ ይህንን መስማቱን ስታውቅ ወዲያው እሱ ጋር በመሄድ ምንም ነገር እንደማይፈጠርና ካርታል እሱን እንደሚወደው እሷም በጣም እንደምትወደውና ፍቅሯ እንደማይቀንስበት ትነግረዋለች። በሌላ በኩል ቱርካን ወደዛ ቤት ውስጥ ስትመጣ ፋቲም እዚህ ቤት ውስጥ የመግባት መብት ያለሽ አይመስለኝም፣ ግን ገቢ ቤት ውስጥ ከሚሸጥ ድረስ ምናልባት በማለት እሷ እንድትወጣና ቀጣይ ድርሻዋ እንደሚሰጣት ይነግሯታል። በሌላ በኩል ደግሞ ዳሪያ ምትሆን ቤቱን እንገዛዋለን፣ ግን ከአንቺ ጋር ያለን ነገር በሙሉ አቋርጠናል፣ ከዚህ በኋላ ማንኛችንም አንፈልግሽም በማለት ዳሪያ ቱርካንን ተነግራት እዛ ያለችበት ቦታ ልቧን ሰብራው ትሄዳለች። እና ቀጥታ ወዲያው እሷ ምትሆን ወደ ካርታር ጋር ለመሄድ ታመራለች። ካርታር ቤቱን እንዲገዛው ለማድረግ በሌላ በኩል ደግሞ ቱርካን ይናውቃ ስለነበር ሙሉ ቤቱን እሷ ራሷን ለመግዛትና ሶመር እንዲገዛላት ብትጠይቀውም አሁን ግን ምንም ነገር እጁ ላይ ያልገባው ሶመር ለጊዜው ምንም አይነት ቤት መግዛት አልችልም በማለት ሚስቱ ቱርካን ይነግራታል። ብር አበድረኝም ብላ ብትጠይቀው እሱም ግን አሁን ላይ ለማበደር ብቁ አይደለም በማለት ይነግራታል። በሌላ በኩል የተፈጠረውን ነገርና ያንዳንዱን ነገር ዳሪያ ለካርታል ስትነግረው ካርታልም አብሽሪ ቤቱን እገዛዋለሁ በስምሽ አድርጓለሁ ማለት ቃል ይገባላታል። በሌላ በኩል ሰርዳር አንድ ንግግር ለመናገር ይፈልጋል። እሱም ለዶኒሽ ነበር። ኤፌ ማንም ሰው ሳይመለከተው ቦርሳውን በመያዝ ስልክ አውጥቶ የሲቪላይን ቁጥር በመፈለግና እዛ ላይ በመደወል ከሲቪላይ ጋር ይገናኛል። ማንም ሰው ይህንን ሲያደርግ የተመለከተው ሰው አልነበረም። ኦሳርና እንዲሁም ደግሞ ሲቪላይ ኤፌን ያገኙታል። እናም ይዘውት ለመጥፋት ሙከራ ያደርጋሉ። ይህ በእንዲህ እንዳለ ግን ኤፌ እንደጠፋና እንዲሁም ደግሞ በቤት ውስጥ እንደሌለ ወሬ ይሰማሉ። በዚህ ሰዓት ላይ ልጁን ፍለጋ ይዘው ወደዛም ወደዚህም ቢሉም እንኳን ኤፌን ግን ኦሳርና እንዲሁም ሲቪላይ ይዘውት ሂደው ነበር። ካርታል የተፈጠረውን ነገር ስልኩን አውጥቶ ወደ ሶመር ይደውልለት አሁን የሚገኘው ከሲቪላይና ከኦዛር ጋር መሆኑን እንደሚያውቅና እንዲያመጣለት ልጁን ይነግረዋል። ካርታል ለዘመናት ሲጓጓበት የነበረው ነገር አሁን ዳሪያን መግባት ነው። በዚህ መካከል የልጁን ጉዳይ ለሶመር እንዲፈታለት በመናገር ሶመር ወደ ቤቱ ይዞለት ይመለሳል። አሁን ካርታል ይጠበቅ የሚገኘው የሰርጉን ቀን ነው። እናም የሰርጉ ቀን ተቆርጧል። ከ2 ሳምንታት በኋላ ርግቦች በሰማይ ላይ ይበራሉ። ዳሪያ አሁን የሙሽራ ቀሚሷን ለብሳለች። ካርታል ንግስቱን ለማግባት ተዘጋጅቷል። ሁሉም ለዳሪያ ደስታን እየተመኙ ለካርታል ደግሞ ለእሱ ለመዳር እያጨበጨቡ ይገኛሉ። ሳዲቅ የሰርጉ ጉዳይ ለሱ ወሳኝ ስለነበር አሁን ዝግጅቱን ጨርሶ ሁሉንም ነገር ጨርሷል። በሌላ በኩል ካርታል ሚስቱን ማግባት የሚፈልገው በባህላዊ መንገድ ስለነበር ነጩን ፈረስ እየገተተ ወደዛ ስፍራ ይመጣል። ሮቻ በልጇ ኩራት ተሰምቷታል። እናም እናትና ልጅ ሰላምታን አቅርበው ለሰርጉ ፕሮግራም የተካሄደ ነው። ካርታል በጣም ደስ ብሎት ሚስቱን ማለትም ሙሽራዋን እዛ ፈረስ ላይ ነጩ ፈረስ ላይ ለመውጣት ተዘጋጅተዋል። ባሮቹን ከሳሙ በኋላ የሰርጉ ስነስርዓት ሊፈጸም ነው። የመጨረሻ ጫፍ ላይ ደርሷል። እናም ሰርጉ ይፈጸማል። መጨፈር ይጀምራሉ፣ መደነስ ይጀምራሉ። ተመልካቾች ዛሬው ትዕይንታችን እዚህ ጋር ይጠናቀቃል። ግን ይህም ቢሆን አላለቀም፣ ገና ይቀጥላል። ከ2 ሳምንት በፊት ብለው ትዕይንቱን ያራዘሙት ከዛ በፊት ምን ቢፈጠር ነው? ይህ ለሁላችንም ጥያቄ ነው። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ። በቀጣይ በአጓጊና በአስደንጋጭ ቪዲዮዎች መመለስ ይሆናል። መልካም ጊዜ እስከዛው።